ድፍረት አይሆንብኝና ማወቅ ይቻላል ጡረታው ስንት እንደሆነ እንትኑ 7300 ምናምን በየወሩ ዋው አይ ድፍረትም አይደለም አሁን እኔ ጊፍት አዘጋጅቼላችኋለሁ እዚህ ጋር ዝም ብሎ ለመጀመሪያ ማለት ነው እንትን ለማለት ይሄው 50000 ብር ለጀስት ለመጀመሪያ ለወይኔ ልጅ ለትውውቅ ማርያምን ይሄ ደግሞ ለትውውቅ ነው በጣም ብዙ ነገር ያሰብኩላችኋል በጣም ትልቅ ነገር ያሰረው በጣም ትልቅ ነገር ይቀርልማ ይው አመሰግናለሁ ተባረክ እንግዲህ የረገጥከው ሁሉ በእጄ ነካቸው ነገሮች ሁሉ ይባረኩ ገና ምን ታየ ብዙ ነገር ያዘጋጀሉላችኋል በጣም ብዙ ትልቅ ታሪክ እንሰራለን የምን ጡረታ ነው ገና ጀግና ኢነርጂያችሁ በቃ በጣም የወጣት ነው እውነት አዎ እና በጣም ከዚህ በላይ ብዙ ነገር እንሰራለን ብዙ በቃ ያሰብኩት ነገር አለ ቲክቶካችሁ በቃ እኔ አማርኛ ይከብደኛል ግን ትልቅ ሰው ማናገር በጣም ይገባኛል በእውነት ይገባኛል በድንገት በወጣትነት ከጠራዋችሁ ይቅርታ አይ ሚን እንዴት ነው እንዴት ነው ደህና ኖት አርቲስት ግን አንድ ለራስም ነፃነት እንዲሰማ ምክንያት ያችን ነፃነትን እፈልጋታለሁ እኔ ላይም እንዲንጸባረቅ እፈልጋለሁ ስለዚህ ራሴ ልሁን አይ አንቱ አትበል አርቲስት አንቱ አይባሉ ምን ይባላል አንተ ልበል አሁን ለምሳሌ ፊልም እንሰራለን በለኸኛል አንቱ አባዬ ልትለኝ ነው አይ አይደል ስለዚህ አንተ ማለት ይችላል ማርያም አርቲስት አባት እኮ ነው ያንተ አባት እኮ እንደውም አያት ነው ፍቃድ ያስጡልኝ የኢትዮጵያ ህዝብ አንቱ አላልክም ብለው ቆጤና አይሉም ይታወቃል አዎ ቀደም እኮ ሰላም ሲሉኛ ላይ ፋዘር እንደምን ነው የሚሉኝ እኔ እሱ ይቀለኛል ስለዚህ አሁን ብዙ ሐሳብ አለኝ ያንተ ቲክቶክ ያንተ አለኝ ያንተ አዎ ከበረኝ ቅድ ለምሳሌ እንዴ በጣም ስለማከብረው በጣም አዎ እንዴ ስለዚህ እዛ ኤክሰለንሱ አለ እሺ በቃ እሱን ታሳቢ በማድረግ የወጣት ናቸው እስኪ ወጣት ነህ እስኪ ወጣት ነህ ነው እስኪ እንዴት ነው በል በወጣት በል እስኪ አሁን እኔ ያያት በላ እነሱ ያዩ ደህና ነኝ እግዚአብሔር ይመስገን ልጄ ሳንተ አየህ ማቀራረብ ልጄ ሳንተ እንዴት ነህ አሁን ምን ብለን ደህና ኖት ልትለኝ ነው አይደለ እንዴት ነህ አንተ እነሱን